ሰላም የጣና ግራፊክስ ቤተሰቦች እንዴት ቆያችሁ? ይህ የጣና ግራፊክስ የዩቲዩብ ቻናል ነው። ሰሞኑን እየተማርን ያለው ስለ ሶሊድ ወርክ ሶፍትዌር ሲሆን ሶሊድ ወርክ ከመጀመሪያው ጀምረን ኢንተርፌሶችን እያንዳንዱን ክፍሎች በዝርዝር አይተናል። በዛሬው ትምህርታችን ደግሞ የምናየው ቪብሎክ ቫይስ እንዴት ድሮ ማድረግ እንደምንችል፣ ኮምፖነንቶችን ዲዛይን እንደምናደርግና እንዴት አሴምብል እንደምናደርግ በዝርዝር እናያለን። ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጥታ ወደ ዛሬው ስራ እናያለን። ሶሊድ ወርካችን እንደዚህ ከከፈትን በኋላ የመጀመሪያ ስራችን የሚሆን ኒው ብለን ፓርት የሚለውን መርጠን ወደ ድሮ ወደምናደርግበት ኦፕሽን እንገባለን። እንደዚህ ይመጣልና ማለት ነው። የመጀመሪያ የሆነው እያንዳንዱን ፓርቶች ዲዛይን ማድረግ ነው። የተሰጠ ዳይሜንሽን አለ። እሱን ዳይሜንሽን ተጠቅመን ዲዛይን እናደርጋለን። እዚህ ፍሮንት ቪው መጣና ሬክታንግል ነው። ሬክታንግል መርጬ ድሮ አደርጋለሁ። ሬክታንግልን እንደዚህ ከሰራ በኋላ ዳይሜንሽን ማስቀመጥ 60 በ60 ነው የተሰጠው። የዚህንም ዳይሜንሽን ማስቀመጥ እንችላለን። ከዛ ቪ ብሎኳን መስራት። እዚህ ከመጣን በኋላ ምን እናደርጋለን? ሴንተሩን ለማውጣት እዚህ እንደዚህ እናደርጋለን። ይህ ሴንተር ላይ ሚረር ስንሰራ ለመጠቀም ነው። ይህን ከጨረስኩ በኋላ እቺን በላይ በኩልም አለው ሚረር አደርገዋለሁ። እሱ ሚረር ለማድረግ ምን አደርጋለሁ? ከዚህ ላይ ሚረር መጣና እቺን ሚረር የሚሆኑት እነዚህ ናቸው። ይህን ከጨረስኩ በኋላ አሁን በዚህ በኩልም ፕሮፋይል አለች፣ እሷንም እሰራታለሁ። ዘንድ ዳይሜንሽን ማስቀመጥ ይሄ 12 ኦኬ። ከዛውንም ይሄንም ምን አደርገዋለሁ? ሚረር አለ። እንደዚህ ሴሌክት አድርጌ ሚረር ኦኬ። ከዛ በኋላ ምን አደርጋለሁ? አላስፈላጊ የሆኑትን ትሪም አደርጋለሁ። ይሄኛው ላይን ትሪም አደርጋለሁ። እንደዚህ ትሪም መጣና ይሄንን እንደዚህ መርጬ ማጥፋት። በተመሳሳይ ይሄም አያስፈልግም። እንደዚህ ይመጣልኛል ማለት ነው። ዘን ኦኬ። ከዛ በኋላ ኤክስትሩድ ማድረግ ወይም ወደ 3D መቀየር። ሴንተር ላይ ያለው ሚድ ፖይንት 20 ኦኬ። በዚህ መንገድ ቪ ብሎኬን ዲዛይን አረኩት። ይሄን ማቴሪያል ለማስተካከል እዚህ ይመጣና ምን ማድረጋለሁ? ማቴሪያል ሴሌክት ማድረግ ይሄንን ላድርገውና ዘን ቀጣዩ ይሄንን ሴቭ ብለን ወደ ሌላው ፓርት እናደርጋለን። ስሙን እናስቀምጣለን። ቪ ብሎክ ከዛ ነው ኒው እና ሌላ ተመሳሳይ መጣና መሰራለሁ ማለት ነው። ላይኖችን እንሰራለሁ ሪፈረንስ ለመጠቀም። ዘን ይሄንን ምን አደርጋለሁ? ዳይሜንሽን እናስቀምጣለን። ዘን ይሄንን ምን አደርገዋለሁ? ሚረር አደርገዋለሁ። ሚረርን መርጥና ይሄን በሙሉ ምን አደርጋለሁ? ሴሌክት ከላይ ያለውን ለመስራት ምን አደርጋለሁ? እዚህ ይንመጣና
ዘን 24 ከዛውን በተመሳሳይ ምን አለ ሌላ ከዚህ እስከዚህ ይችን ማስቀምጥና በዚህ መንገድ ጨርሱ ማለት ነው። እዚህ ላይ ይመጣና ዘን ዳይሜንሽን ዘን በዚህ መንገድ ጨረሱ። ከዛ በኋላ እቺን ምን ማድረግ ነው ሚረር ማለት ወደዚህ ዘን እሱን ሚረር ለማድረግ ሴሌክት አድርግና ከዛ እነዚህ የማያስፈልጉ ነገሮችን ትሪም አድርግ። በዚህ መንገድ ጨረሱ ማለት ነው። ያን ከዚህ በኋላ ምንድነው የምናደርገው ኤክስትሩድ ወደ 3D መቀየር። ቀጣዩ ምንድነው የምትሆነው ትሬድ ማውጣት። ትሬድ ለማውጣት እዚህ ኢንሰርት ዘን ሴቭ እንደዚህ ከመጣልን በኋላ ራይት ፕሌን ላይ እንደዚህ ክሊክ አድርግና ልክ እንደዚህ ይመጣል ማለት ነው። ከዛ በኋላ እዚህ ጋር ቀጣይ ምን እናደርጋለን እዚህ ጋር ትሬድ መስራት። እዚህ ፊቸር ላይ ገብተን ማለት ነው ትሬድ መምረጥ። በዚህ መንገድ ሰራን። እንደዚህ ከጨረስን በኋላ ሲል አንድ ሊንክ በዚህ መንገድ ፓርቶችን እያንዳንዱ ፓርቶች ሰፓሬትሊ ዲዛይን ካደረግን በኋላ እዚህ ፋይል ገባና ዘን አሁን የምንመርጠው ፓርት ሳይሆን አሴምብል ለማድረግ ስለፈለግን ከዛ በኋላ እዚህ ጋር ፓርቶች አሉ። ካልመጡልን እዚህ ብሮዘር ላይ ገብተን መጥራት እንችላለን። ልክ እንደዚህ ከመጣን በኋላ ምን እናደርጋለን እዚህ ሜት ተማናቀና ይችላል መጣጣ ለኔ ይችላል። በተመሳሳይ ልክ እንደዚህ ኦፖዚት ሳይድ ሲመጣልን ምን አደርጋለሁ እዚህ ጋር ሪቨርስ አደርጋለሁ። ስለዚህ ይችላል ሪቨርስ የምትመለከታለች እሷን ስለካት ይገለበጥልኛል ማለት ነው።
እንደዚህ መጣልኝ ማለት ነው። ሮቴት እያደረገ ወደ ላይና ወደ ታች ማሰር የምንፈልገውን ነገር ጥብቅ አድርጎ እንዲይዝልን ከቪ ብሎኩ ጋር የምታደርግልን ሃንድሊንጉና ትሬዱን ያለው የሚያደርግ ማለት ነው። ይህንን ከጨረስን በኋላ ወደ ምንሄዳለን ወደ ቪ ብሎኩን አመጣን ከእሱ ጋር ሲምብል እናደርጋለን ማለት ነው። እሱን ለማምጣት አሁንም እነዚህ ኢንሰርት ኮምፖነንት ውስጥ ገብተን እዚህ ብሮዘር ቪ ብሎኩን እንጠራዋለን ማለት ነው። ቪ ብሎኩን ወደዚህ አመጣዋለሁ። እቺ ፓርት እዚህ ውስጥ ኢንሰርት እንድትሆን የምፈልገው ኦኬ። ከዛ ይወከሩትና እዚህ ሜት ብዬ እቺን ደግሞ የትጋራ እንድትሆን ፈልገው እዚህ ኦኬ። አሁን ይሄኛውን ሙቭ አድርገን ወደ መሀል ማስገባት እንችላለን። ይሄን ያደርግና ከዚህ ሙቭ ይሄን ወደዚህ እንደዚህ አንቀሳቅሰዋለሁ ማለት ነው። በዚህ መንገድ አሴምብል አድርገን ማለት ነው። በዚህ መንገድ ኮምፖነንቶችን እያንዳንዱ ፓርቶች ዲዛይን አድርገን አሴምብል አድርገን ሶ ያንድን ሲምፕል ማሽን እያንዳንዱ ኮምፖነንቶች ዲዛይን ማድረግና ዘን አሴምብል ማድረግ እንችላለን ማለት ነው። ሶሊድ ወርክን ተጠቅመን ዛሬው በዚህ በቀናት ቀጣይ በሌላ ፓርት እስከምንገናኝ መልካም ቆይታ። አስተያየት፣ ኮሜንት ከዚህ ጋር በተገናኘ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ፣ እንሰራዋለን። ለዛሬው በዚህ በቀናል። አመሰግናለሁ።